ታዲያ እኔ የማሰማ እኮ እሱን ነው እኮ ወጋው በጌታ በኢየሱስ ስም ወጋው ምናምን የሚለው እኮ ወይድ እኮ ነው። ያንተ ነው እንዴ? ልዋጋ መጥቼ ነው ተማርኬ የቀረሁት እኔ። የሚገርም ማለት አሸነፈኝ። ለሰማችሁ ስታስ አሰማቸው ክበሩ ላኪ ወይ አሁንም የሚመጣ የስተት ትምህርት የስተት አሰራር ያልተሰበከው ሐዋርያት ያልሰበኩት ክርስቶስ ያልሰበከው ወንጌል ሌላ ወንጌል በጌታ በኢየሱስ ስም የተመታው ልዩ 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 የሆነ የእንግዳ ትምህርት አምላኬና አባቴ በየዘመናችን የሚመጣ እስልምናው አፍጦ መጥቷልና በጌታ በኢየሱስ ስም የእስልምናው መንፈስ ይመታ። የባህሪ መንፈስ በኢየሱስ ስም ይመታ። የሙስሊም መንፈስ በኢየሱስ ስም ይመታ። የሱና አቡ ዳውድ መንፈስ በኢየሱስ ስም፣ የሐዲስ መንፈስ በጌታ በኢየሱስ ስም፣ የቁርአን መንፈስ የአምላኬና አባቴ የመሐመድ መንፈስ የነፍሰ ገዳይ መንፈስ በጌታ በኢየሱስ ስም ይመታ። 4 ልጆች ነበርን ያከፈር ነው። እንደዛ ብዙ ጊዜ ተግተን 4 ሰዎች አከፈርንና ወደ ኪን እንግባ። ሰላም ብያለሁ። እንዴት ነሽ? ሰላም ታስ እንዴት ነሽ? ሰላም ነው? ደህና ነኝ። ምንድን ነው የያዘሽ? አንቺ እንዳትሰልሚ የሚያደርግሽ ነገር ምንድን ነው? ራሱ ዋናው ነገር የያዘሽ ምንድን ነው? ጥያቄህን ከመመለሴ በፊት አንድ ጥያቄ ያለኝ። ሙስሊም ያልሆነ ሰው ማለት ነው ስለ ሙስሊሞች ቤት ገብቶ አሰላሙ አሌይኩም ካለ ሙስሊሞች ዋሌኩም አሰላም ብሎ መመለስ ይችላሉ ወይስ አይችሉም? ዋሌና ነው የሚሉት መሰለኝ ራሱ ማለት ነው። ምክንያቱም ወይም ደግሞ ዋሌኩም ብለሽ ትያዋለሽ። ራሱ ሰላምታው የሙስሊም ሰላምታ ነው። ራሱ ያላ ሰላም በአንተ ላይ ይሁን ማለት ነው ራሱ እና ሰላምታው የኛ የራሳችን ነው። ራሱ ሙስሊም መሆን ራሱ ማለት ራሱን ለአላ በመስጠት እጅና እግሩን በመስጠት ሰላም የሚያገኝ ሰላማዊ ማለት ነው እና ሰውየው ሙስሊም አይደለም። ስለዚህ አሰላም አለይኩም አይደለውም እኔ ራሱ ማለት ነው። ግን አሰላም አለይኩም ብለው ካሏችሁ አትበሏቸው ብለዋል ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ። ግን ቀድመው ካሏችሁ ወአለይኩም በሉ ብለዋል። ወአለይኩም ወይም ደግሞ ወአሌና እንላለን ማለት ነው። እናንተም እንደዛው እንላለን። ግን ወአለይኩም አሰላም ብለን አንልም፣ አንጨርሰውም ለማለት ፈልጌ ነው። ወአለይኩም አሰላም ወራህመቱላሂ ወበረካቱ አንልም። የሙስሊም ሰላምታ ነው ራሱ ማለት ልክ እንደ ዘካ ማለት ነው። አሁን ዘካ ለሙስሊም ብቻ ነው የሚሰጠው ራሱ እንጂ ከሙስሊም ውጭ የሆነ ሰው ዘካ አይገባውም ራሱ። ኢቨን በሙስሊምም 8 ሰዎች ናቸው የተጠቀሱት ዘካ። አንደኛ በእስልምና ለሚለማመዱ ለሰለምቴዎች፣ ሁለተኛ በዕዳ ላይ ያሉ፣ ሶስተኛ ለመሳኪኖች፣ አራተኛ ለምናምን ነገር እንደዚህ ያለ ለሙሳፊሮች፣ ከዛ በኋላ ምናምን ነገር ኢቨን ለየቲሞች ራሱ የዘካ ብር አይገባቸውም ራሱ ማለት ነው። ግን ሰደቃ የሚባል ነገር ይሰደቃል። አንድ የኔ ቢጤ ወይም ደግሞ ለማኝ መጥቶ በማርያም ስም በገብርኤል ስም ቢል በማርያም ስም በገብርኤል ስላለ አይደለም ምንሰጠው ድሃ ስለሆነ መብላት መጠጣት ስላለበት እሱ በሚገባው ቋንቋ እየለመነ ነው ያለው ማለት ለእሱ ስህተትም ሆኖ ላይታየው ይቻላል። በገብርኤል በማርያም ማለቱ እንደ ትክክል ሆኖም ሊያየው ይችላል። እኛ ግን ፖይንታችን እሱ አይደለም፣ መራቡና መጠማቱን ነው። መስጠት መቻል አለብን ማለት ነው። መዘከር መቻል አለብን ማለት ነው። ወይም ደግሞ መስጠት መቻል አለብን። አንድ የቸገረውም ሰው ብናገኝ እንሰጠዋለን። ልክ እንደዛ ያምን ይባላል ሰደቃ ይባላል። ሰደቃና ዘካ ልዩነት አለው። ልክ እንደዛው ሰላምታ የሚባለው ነገር ላይ የሙስሊም ሰላምታ አሰላሙ አለይኩም ወራህመቱላሂ ወበረካቱ የሚለው የሙስሊም ሰላምታ ነው። ሙስሊም ያልሆኑት ሰዎች ግን ጤና ይስጥልኝ፣ እንደምን አደርክ፣ እንደምን ዋልክ ብለን ትራዲሽናሊ በሆኑ ሴቲንግና ብሎት መመለስም ሰላም መባባልም ይቻላል ማለት ነው። ይህን ይመስላል። እሺ አመሰግናለሁ። እኔ እንደዚህ እየገባሁ አሰላሙ አለይኩም ስለምላቸው አንዳንዶቹ ግራ ስለገባቸው ነው። ለዛ ነው። አመሰግናለሁ። አንቺማ እኮ ምንም ጫፍ ላይ ነሽ ያለሽ፣ ውስጥሽ የሰለመ ነገር ነው የሚመስለው ራሱ ብዙ አመለካከትሽ እንደ ሙስሊም ነው ማሻአላ። ስለዚህ ምንድን ነው የያዛት እላለሁ አንዳንድ ጊዜ። ምንድን ነው የያዘሽ ነገር? ምንድን ነው የያዘሽ ነገር? ማወቅ የምትፈልጊው ነገር ካለ እስቲ ዛሬ ንገሪኝ እና ምናልባትም አይታወቅም ዛሬ ቀኑም ማለት እንቅልፍ እንዴት እንደሚመጣና መቼ እንደሚመጣ ከመጣ በኋላ ምንም የምታውቂው ነገር የለም፣ ጋራንትድ የለውም። የእንቅልፍ ወንድም ደግሞ እንቅልፍ ማለት ኤክሰርሳይዝ ነው። ሱረቱ ዙመር ምዕራፍ 39 ላይ አላህ ነፍሶችን በእንቅልፋቸው ጊዜ ይወስዳታል፣ ያቺ ያልሞተችዋን ነፍስ ደግሞ
ማነው አላህ ነፍሶችን በሞት ጊዜ ይወስዳቸዋል፣ ያቺ ያልሞተችዋን ነፍስ ደግሞ በእንቅልፏ ጊዜ ይወስዳታል ይላል። ስለዚህ ያለ ዓይን የምታዩ ያለ ጆሮ የምትሰሚው ያለ አፍ የምትናገሪው እና ያለ እግር የምትሄጂው ነገር ህልም ይባላል ማለት ነው። ያ ህልም ቀጣዩን ዓለም ኤክሰርሳይዝ የምታደርጊበት ነው። ተኝቶ ለመነሳቱ አንድ ሰው ምንም ጋራንትድ የለውም። ራሱ ከሞት ጋር የሚመሳሰል ነው። ሞት መቼ እንደሚመጣ እንዴት አድርጎ እንደሚወስድ ማንም ሰው አያውቅም ራሱ። ስለዚህ ምንድነው አንቺ መልእክቱ ደርሶሻል፣ የኢስላም መልእክት ደርሶሻል። ዋናው መልእክቱ ምን እንደሆነ ገብቶሻል። ራሱ ላኢላሃ ኢለላህ ማለት ነው ካላህ ውጭ በሀቅ የሚመለክ አምላክ የለም የሚለው ነገር፣ ሰማይና ምድርን በመካከላቸው ያለውን የፈጠረ የዓለማቱ ጌታ አንድ እንደሆነ አምነሻል፣ አውቀሻል። በአንድነቱ ላይ ሁለትነት ሶስትነት የለበትም ብለሻል። በህያውነቱ ላይ ሞት የሌለበትን፣ በአምላክነቱ ላይ ሰውነት የሌለበትን፣ በጥበቃው ላይ እንቅልፍ የሌለበትን፣ በጌትነቱ ላይ ባርነት የለበትም። አንዴ ባሪያ ነው፣ አንዴ ጌታ ነው፣ አንዴ ሰው ነው፣ አንዱ አምላክ ነው፣ አንዴ ይተኛል፣ አንዴ አይተኛም፣ ምንም ውዝግብ የሌለበት ነው ራሱ። ይሄ ነገር በጣም እንደተመቸሽ ብዙ ጊዜ ስትናገሪ ሰምቼሻለሁ። ስለዚህ አሁን ምንድን ነው የሚይዝሽ ወደ ኢስላም እንዳትመጪ የሚያደርግሽ ነገር ምንድን ነው? ሙስሊም ማለት ጥንት የነበረውን አንዱን አምላክ አብርሃም፣ ይስሐቅ፣ ያዕቆብ ሲያመልኩት የነበረውን አደምና ሐዋን የፈጠረ ሰማይና ምድርን በመካከላቸው ያለውን በ6 ቀናት ውስጥ የፈጠረ አንድ አምላክ ነው ያለው። ይህን አንድ አምላክ በብቸኝነት የሚያመልክ ሙስሊም ይባላል። በብቸኝነት ማስፈልገውም ከአላህ በስተቀር በሀቅ የሚመለክ አምላክ በቃ ላኢላሃ ሲል የለም ምንም ነገር የሚመለክ የሚገባው በሀቅ የለም። ኢለላህ ሲል ደግሞ ከአላህ በስተቀር አምልኮ የሚገባው እሱ ነው። የአምልኮ ሀቅ የሚገባው እሱ ነው። የፈጠረኝ እሱ ነው። ዓለማትን የፈጠረ ብቻውን እሱ ነው። ዓለማትን የሚያስተናብረው እሱ ነው ራሱ። አህካሞችን ይሄ ነገር ፈርድ ነው፣ ይሄ ነገር ሙስታሀብ ነው፣ ይሄ መክሩ ነው፣ ይሄ ነገር ሐራም ነው ብሎ የሰጠን እሱ ነው። በሰጠን መሰረት ደግሞ የቂያማ ቀን ደግሞ ብቻውን የሚፈርደው እሱ ነው። ከእሱ ጋር አብሮ የሚፈርዱ ፈራጆች ምናምን የሚባሉ ነገር የቂያማ ቀን የሉ። በቁርአንና በሐዲስ አስተምሮት ማለት ነው። እንደ ባይብሉ ከሄድሽ የቂያማ ቀን ወይም የፍርድ ቀን የሚፈርዱት ብዙ ናቸው። ኢየሱስ አለ፣ ንግስት አዜብ አለች፣ የነነዌ ሰዎች አሉ፣ 12 ሐዋርያት አሉ፣ ቅዱሳን አሉ፣ ብዙ ናቸው። ግን መፍረድ የሚለውን መመስከር በሚል ነው የሚመጣው ብለው የተረጎሙ ሰዎች አሉ። ምናልባት በመስከርም ደረጃ ከሆነ ነቢያቶች ይመሰክራሉ፣ ወደፊት የቂያማ ቀን ምስክር ይሆናሉ በአማኞቻቸው ላይ። ለማንኛውም ግን ፍርድ ግን ያላህ ብቻ ነው ራሱ። መጥቀምም መጉዳትም የሚችለው እሱ ብቻ ነው ብለን ነው የምናምነው። እና ይህ ነገር ካልያዘሽ፣ እዚህ ላይ ጥያቄ ከሌለብሽ ኦልሬዲ ሙስሊም ነሽ ራሱ ማለት ነው። ምን ታያለሽ? አይ እኔም እኮ አስቤበታለሁ፣ ግን ኢንሻላህ በቅርቡ አሁን ላይ ትንሽ መማርና ማወቅ የምፈልጋቸው ነገሮች አሉና እየጠየቅኩኝ እየተማርኩኝ ነው። ሜቢ በቅርቡ ይሆናል ኢንሻላህ። ምንድን ነው እስኪ እንስማው። ማወቅ የምትፈልጊያቸው መጠየቅ የምትፈልጊያቸውን እንስማው እስኪ። አሁን ላይ ሙሉ አላውቅም። አሁን ለምሳሌ ስለ ቁርአን ምንም ነገር ብዙ ማውቀው እውቀትም የለኝም። ገብቼ መውጣት የምፈልገው ከገባው ማለት ጠንካራ ላይክ እና አሁን እንደማያቸው ሰለምቲዎች ጠንካራ እንደዛ መሆን የምፈልገው ከገባው ራሱ ማለት ነው። ለዛም ነው። አይ በቃ አልጫንሽም። በቃ ጊዜ ስጭውና ላይብራሪውን አገኘሽው? የእኛን የእንትኑን ወይ የነሰሰር ማደር የሚለውን ቴሌግራም ላይ ያ ቴሌግራም ኦልሬዲ ገብቻለሁ። አንተ ጋም ኢምሩ ጋርና አህመድ ጋም አለኝ። አንብቢያቸው። ከላይ ጀምሮ ፒን አድርጌዋለሁ። ከላይ ጀምረሽ አንብቢያቸው። ጊዜ ሰጠሽ አንብቢው። እውነቱን ሀቁን ራሱ ሰዎች እኛ የምንፈልገው እንደዛ ነው። ስለ ኢስላም ስለ ዲኑል ኢስላም ሰዎች አውቀውት ቢሰልሙ ፕሪቪሌጁን አጅሩን ካላህ የምናገኘዋለን። እነሱም ከጀሃነም ነፃ ይወጡበታል። ግን ካልሆነም ደግሞ ሂዳያ ባላህ እጅ ነው እና ማን ነው ሂዳያ የሚገባው የሚለውን እሱ ያውቃል። እና እኛ ውጭውን ብቻ ነው የምንመለከተው። ውስጥ ያለውን ነገር ከሰዎች ጋር ያለውን ነገር አናውቅም። ግን ጥሩ ነገር ለጥሩ ሰዎች ጥሩ ሂዳያ ስለምንመኝ ነው። ቢያንስ ቢሰልሙ ደስ ይለናል። ባይሰልሙ ደግሞ ፖዚቲቭ ሜንታል አቲቱድ ይዘው ለእስልምና ጥሩ ነገር ኖሯቸው በምንለውና በምናምነው ነገር ሞግተውን እንደገና ደግሞ ሰዎች በዛ መልኩ እንዲሞግቱንም ያደርጉልናል። አይ ሙስሊሞች እንደዚህ ነው አቋማቸው፣ ሙስሊሞች በዚህ መልኩ ነው የሚያምኑት፣ በዚህ መልኩ ነው እንትናቸው አቋማቸው፣ አይዲዮሎጂያቸው ይሄ ነው ብሎ አንድ ሰው እንዲናገርልን እንፈልጋለን ማለት ነው። ከእንትንም ባሻገር ማለት ነው። ቢሰልም ደስ ነው የሚለን። ለራሱ ነው። ራሱ የተመራ ሰው ምሪቱ በራሱ ላይ ነው፣ የጠመመ ሰው ደግሞ ጥመቱ በራሱ ላይ ነው ይላል። እና ጥቅምም ጉዳቱም እንደዛ ነው። የኛ መልካም ስራ
አላህን አይጠቅመውም። የኛ ክፉ ስራ አላህን አይጎዳውም። ጥቅሙም ጉዳቱም ለእኛ ነው። ኢማንም ኩፍሩም ጥቅሙም ጉዳቱም ለእኛ ነው። ማመንም መካድም ደግሞ የእምነት የጽድቅ ስርና መሰረት ነው። ክህደት ደግሞ የኩነኔ ስርና መሰረት ነው። ራሱ ሁለቱም ማለት ነው። ኢማንና ኩፍር በጣም እንትኖች ናቸው፣ አደገኞች ናቸው። አንድ ሰው ለጀሃነም የሚዳረገው ነገር ኩፍር ነው፣ ራሱ ሽርክ ነው ራሱ የሚዳረገው በዋነኝነት ማለት ነው። ለጀነት የሚዳረገው ደግሞ ኢማን ነው ራሱ ላኢላሃ ኢለላህ የሚለውን ገመዱን በመያዙ ነው። ከዛ በኋላ ሌሎቹ እነዚህ መልካም ስራዎች የሚባሉት እንደ ስራው መጠን መልካም ከሰራም ወሮታና ጸፌታ፣ ምንዳና ትሩፋት፣ ትርሲትና ስርጉት አላህ ዘንድ ያገኛል ማለት ነው። ኢሴንሻል ሳሊቬሽን ግን የሰው ልጆች የአላህ ምህረትና ይቅርታ መክፊራውና ረሃመቱን መቀበል የሚችሉት በንስሐና በእምነት ነው። በኢማንና ተውበት በማድረግ ነው። ወደ አላህ በመተውበት ነው የሚያደርጉት። ያ ኢሴንሻል ሳሊቬሽን ይባላል። አክሲዴንሻል ሳሊቬሽን የሚባለው ደግሞ መልካም ስራ ነው እና ጽናት፣ ኢስቲቃማና መልካም ስራ የሚባሉ ነገሮች ናቸው። እነሱ ደግሞ አንድ ሰው ጀነት ከገባ በኋላ የተለያየ የጀነት ደረጃዎች ስላሉት እነዛን እንዲያገኝ ያደርጋል። ከዛም ባሻገር ደግሞ መጥፎ ስራ ሰርቶ ከሆነ ሚዛን ላይ ወጥቶ በሚዛን ተመዝነው መልካም ስራው ክፉ ስራውን እንዲሸፍን ያደርገዋል ማለት ነው። መልካም ስራ የሚጠቅመው ለዛ ነው። የኃጢአት ስርየት ይሰጠዋል። ይሄ ነው ኢስቲቃማ ወይም ጽናት ነው። በዛ ባመነው ነገር ንስሐ በገባበት ነገር እና እንደገና ደግሞ መልካም ስራ በሰራበት ነገር ላይ ጽናት የመጨረሻው ነው ማለት ነው። 4 ነገሮች ናቸው ያሉት። የመጀመሪያው ማመን ነው። ከዛ በኋላ ንስሐ መግባት፣ መልካም ስራ፣ ከዛ በኋላ ጽናት ነው እና ሳሊቬሽን በእኛ በኢስላም ወደ ጀነት የሚገባውና ከጀሃነም የሚዳንበት ነገር ሳሊቬሽን ፈላ ይባላል። እሱ ነገር ፕሮሰስ ነው ብለን ነው የምናምነው፣ ሂደት ነው ብለን ነው የምናምነው እንጂ ቅስፈት ነው ብለን አናምንም። ኢሚዲየትሊ ነው ማለት አይደለም እና ፕሮሰስ ነው። በፕሮሰስ ውስጥ ነው ያለ ነው። ጀነትና ጀሃነም የሚባል ደግሞ የቂያማ ቀን ነው የሚከፈተው። አንዳንድ ፕሮቴስታንቶች ምን ይላሉ? ድኛለሁ ይላሉ። ከምንድን ነው የዳናችሁት ሲባሉ መልስ የለም ራሱ ከሞት ይላሉ። አትሞቱም ወይ? አይ ከዛኛው ሞት፣ ሁለተኛ ሞት ገሃነም። ገሃነም እኮ ወደፊት ነው ገና። መጀመሪያ ጸንታችኋል ወይ? ራሱ መቼ አገኛችሁ? መቼ አለፋችሁና ነው። ጀነትና ጀሃነም የሚባለው ወደፊት ነው ያሉት። አሁን በተስፋ ነው ሰው ያለው፣ በዋስትና ነው ያለው። ራሱ የጀነትና ተስፋ በዋስትና ነው፣ በኢማን ነው የተሰጠለኛ እና የቂን የሚባል ነገር ትምህርት አለ በኛ እና የቂኖች በሁለት ይከፈላሉ። እርግጠኛነት ወይም ሰርተኒቲ ኢልሙል የቂን የሚባል አለ፣ በእውቀት ማረጋገጥ አለ። ሁለተኛው ነገር ደግሞ አይኑል የቂን የሚባል አለ። ከዛ በኋላ ደግሞ ሀቁል የቂን የሚባል ነገር አለ። አሁን ያለንበት ደረጃ ጀነት አለ ተብሎ የተነገረን ኢልሙል የቂን ነው፣ በእውቀት ደረጃ ነው። ከዛ ጀነት ውስጥ ደግሞ ስንገባ አይኑል የቂን ይባላል ማለት ነው። ከዛ በኋላ ጀነት ውስጥ ያለውን ነገር ስናጣጥም ሀቁል የቂን ይባላል ማለት ነው። እና የቂን በደዚህ አይነት ደረጃ ነው በእኛ ትምህርት ማለት ነው። እና የኛ ትምህርት ሳሊቬሽን ላይ በጣም እንትን ነው፣ ስትሮንግ የሆነ ነገር ነው ያለው ራሱ ማለት ነው። ኃጢአት የሚባለው ነገር ዲስኦቢዲየንስ ብለን ነው የምናምነው፣ አለመታዘዝ ነው፣ ማመፅ ነው ብለን ነው የምታምነው። ግን ለማመፅም መጀመሪያ ትእዛዝ መምጣት አለበት። ይህን አድርግ ይህን አታደርግ የሚል ነገር ሳይመጣ በፊት አንድ ሰው ኃጢአትን ከእናትና ከአባቱ በዘር ምናምን ነገር የሚባል ነገር የለም። ራሱ ሰው ኃጢአተኛ የሚሆነው ኃጢአት ሲያደርግ ነው። ኃጢአት ከማድረግ በፊት ኃጢአተኛ አይደለም ራሱ። በክርስትናው አስተምሮት ግን ኦሪጂናል ሲን የሚባል አለ፣ ጥንተ አብሶ የአዳም ኃጢአት የሚባል ነገር አለ፣ የወርስ ኃጢአት የሚባል ነገር አለ ከአዳም። ስለዚህ አንድ ሰው ኃጢአት የሚሰራው ኃጢአተኛ ስለሆነ ነው ብሎ ያምናሉ እና ባህሪው ነው ይላሉ ፕሮቴስታንቶች። ደግሞ የፕሮቴስታንቶች ደግሞ የባሰ ነው ብታዩት፣ ራሱ ባህሪው ነው፣ የሰው ባህሪ ነው። ኃጢአትን መስራት ባህሪ ከሆነ ለምን ይጠየቃል እንዴ? አለማድረግ አይችልም እኮ ባህሪ ከሆነ ራሱ። ስለዚህ እኛ የምንለው ምንድን ነው? ኃጢአት ማለት አላህ ያዘዘውን መልካም ነገር አለማድረግና አላህ የከለከለውን ክፉ ነገር ማድረግ ምን ይባላል? ኃጢአት ይባላል ማለት ነው። ዲስኦቢዲየንስ ዘንብ የሚለው የአረብኛው ቃል ይህንን ነው የሚያመለክተው። ስለዚህ ኃጢአት የሚሰራው ማን ነው? ራሴ ነኝ። ለኃጢአቴ መፍትሄ ምንድን ነው? ንስሐ መግባት ነው። አላህን ይቅር በለኝ ብለው መክፊራውን መጠየቅ ነው። ይቅርታውን ምህረቱን መጠየቅ ነው። ይቅር በለኝ ካልኩት ይቅር ይለኛል። ለእኔ ሌላ የሚሞት ምንም ኃጢአት ራሴ ነኝ የምሰራው፣ ራሴ ነኝ በኋላ ላይ ንስሐ መገባው። በዛው ከቀጠልኩኝ አላህ ይጠብቀኝ፣ ሰዎች ጀሃነም ይቀጣሉ ማለት ነው። አንድ ሰው በዛው ከቀጠለ ማለት ነው፣ በኃጢአቱ ማለት ነው። ንስሐ በገባበት ነገር ላይ ደግሞ ይቅርታና ምህረትን ካላህ ዘንድ ያገኝበታል። ይሄ ነው ትምህርታችን። በጣም የሚገርመው ነገር እኮ በአዳም የተነሳ ሰው ሳይፈልግ ነው ኃጢአተኛ የሚሆነው፣ ሳይፈልግ ነው ራሱ የሚሞተው። ሞት ለምንድን ነው የምትሞቱ ሲባሉ ሞት ተፈጥሯዊ ነው ይላሉ። ብታያቸው ተፈጥሯዊ ነው፣
ማነው እንትን ነው ይሏቸዋል። ሞት ምንድን ነው ይሏቸዋል። ይህ በአዳም የተነሳ ነው ሰው የሚሞተው ይሏቸዋል። እንስሳት ለምን ይሞታሉ? መልስ የለም። አይን ፍጥጥ ጥርስ ልጥጥ ይላል። እጽዋት ለምንድን ነው የሚሞቱት? ህይወት አላቸው ራሱ ይሞታሉ እኮ። አይ ተፈጥሯዊ ነው ይሏቸዋል እነሱ ላይ ሲደርሱ። ሰውም ተፈጥሯዊ ነው። ከአተምና ከሞለኪውል ኮምፖስት ያደረገ ነገር ዲኮምፖስት ያደረጋል። ሱረቱ ሙልክ ምዕራፍ 67 ቁጥር 2 ላይ እንደዛ ነው የሚለው። የትኛችሁ ስራ ያማረ እንደሆነ ሊፈትናችሁ ሞትና ህይወትን የፈጠረ ነው ይላል። ስለዚህ ሞትና ህይወት ሁለት ተቃራኒ ነገሮች ናቸው። ህይወት የሚባለው ነገር የመልካም ስራዬ ሽልማት እንዳልሆነ ሁሉ ሞት የሚባለው ደግሞ የክፉ ስራዬ ቅጣት አይደለም በፍጹም ራሱ። ስለዚህ አንድ ሰው በአዳም የተነሳ ያለ ምርጫው ኃጢአተኛና ሞት የሚሞት ከሆነ ለምንድን ነው በክርስቶስ የተነሳ ደግሞ ጽድቅና የዘላለም ህይወት የሚባለው ነገር ያለ ምርጫው ለምን አይሆንም? ማመን አለበት ለምን ይላሉ እነሱ እኮ። ማመን አለበት፣ አንድ ሰው ማመን አለበት፣ ንስሐ መግባት አለበት። እንደውም ኦርቶዶክሶች ነው መልካም ስራ መስራት አለበት ሁላ ይላሉ። ምን ለማግኘት? በክርስቶስ በኩል ያለውን ጽድቅና የዘላለም ህይወት ማግኘት። ለምን የምርጫ ጉዳይ ይሆናል? እሱ ጋር ሲደርስ በአዳም የተነሳ ተገዶ ነው ራሱ ኃጢአት የሚሰራው። እና አይ ቲንክ እኔ ለምሰራው ስራ ራሴ ነኝ ንስሐ መግባት ያለብኝ። ማንም ለእኔ መሞት የሚገባው ሰው ያለ እስልምና እንደዛ አያስተምርም ራሱ። እና በጣም እንትን ነው የሳሊቬሽን ትምህርት ፈላ የሚባለው እስልምና ጋር ያለው ትምህርት ከማንም ጋር እንትን የሚል አይደለም ማለት ነው። የሚወዳደር አይደለም ማለት፣ የተወሳሰበም ነገር የለውም ራሱ። ያለ ፍላጎቱ አንድ ሰው በዚህ ዓለም ላይ መጥቶ ምርጫ ሳይኖረው ኃጢአተኛና ሞት ትሞታለህ ተብሎ ለዛ ደግሞ ተመልሶ ደግሞ ያለ ምርጫው መጥቶ ያለ ምርጫው ኃጢአተኛና ሆኖ ደግሞ በኋላ ላይ ደግሞ የክርስቶስን እንትን የምታገኘው ስታምን ነው። በክርስቶስ ካላመንክ ሳታገኝም ያለ ምርጫው እንትን ብሎ የመጀመሪያውና ፍትህ እንዴት ይሆናል ራሱ ብለን ነው የምናምነው። እኛ ግን አላማውም ኢላማውም አላ ለሰው ልጆች ነፃ ፈቃድ ሰጥቷቸዋል ራሱ። ፕሮቴስታንት ውስጥ ደግሞ ስንሄድ ካልቪኒዝም የሚባል ትምህርት አለ። ሰው ነፃ ፈቃድ የለውም የሚል ትምህርት የለውም። በቃ ትንት ብሎታል። ፈጣሪ የሚፈልገውን ሰው ነው ጀሃነም የሚያስገባው፣ የሚፈልገውን ሰው ነው ጀነት የሚያስገባው የሚል ትምህርት ያላቸው በቃ እንጂ ሰውየው እንትን የለውም። ቶታል ዲፕራቪቲ የሚባል አለ፣ አጠቃላይ ውድቀት የሚባል ትምህርት አላቸው ራሱ። እና በዚህ መልኩ ነው ያለው። አይ ቲንክ ይህንን ነገር አንቺ ጊዜ ወስደሽ አመዛዝኝ። እኛ ጋር ጽሁፎች በጣም አሉ፣ የተለያየ ጽሁፎች አሉ። የተለያየ ጽሁፎቹን ያያቸው የእነሱንም አስቀምጠናል። እኛ ምን ብለው እንደሚያምኑ በሚሉትና በሚያምኑት ነገር ነው እየሞገትን ያለ ነው። አይ በምንድነውና በማናምነው ነገር ነው የምትሞግቱት ካላችሁ እንግዲያውስ ጽሁፉን አንብቡና ሞግቱን ራሱ። እንደዛ ነው መጣችሁ ይሄ ነገር ስህተት ነው ታረሙ ማለት አለባቸው። በመነጋችን ላይ የሁሉም አቋም ነው ብለን አይደለም ምናምነው። ሳሊቬሽን ላይ ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት፣ አንግሊካን፣ ጆቫ ዊትነሱ የተለያየ አመለካከት ነው ያለው ራሱ። የሰብስቲሽን ቲዮሪ ላይ ፔናል ሰብስቲሽን ቲዮሪ ኦርቶዶክስ እና ካቶሊክ አይቀበሉ። ለምሳሌ ፕሮቴስታንት ናቸው የሚቀበሉት። ሳሊቬሽኑ ራሱ ይለያያል ራሱ። ሳሊቬሽን በውሃ ጥምቀት ነው ብሎ የሚያምኑ አሉ። ወተር ባፕቲዝም አይ አይደለም በእምነት ብቻ ነው ብሎ የሚሉ አሉ ፕሮቴስታንት ክፍል ውስጥ። እንደዚህ አይነት ነገሮች ነው። የጌታ እራት ትራንስብስቴንሻል የሚባል ይቀየራል፣ ይለወጣል የሚሉ ክፍሎች አሉ። አይ ኮሰብስቴንሻል ነው አይለወጥም ህብረት አለው ብለው የሚያምኑም አሉ። እና የተለያየ ነገር ነው ያለው። ኢቨን በስላሴ ትምህርት አንድ አይነት ተቋም የላቸውም ኦርቶዶክስ እና ካቶሊክ እንኳን አይደለም ፕሮቴስታንት ፈንክሽናል ሰቦርዲኔሽን ይቀበላሉ። ኦርቶዶክሶች እና ካቶሊኮች ደግሞ ፈንክሽናል ሰቦርዲኔሽን አይቀበሉም። ነገር ግን መንፈስ ቅዱስ ከማን ነው የሰረጸው በሚለው ላይ ልዩነት አላቸው። ከአብና ከወልድ ነው ወይስ ከአብ ነው በሚለው ልዩነት አላቸው። ወደ ነገረ ክርስቶስም ስንሄድ ክራይስቶሎጂ ወደሚባለው ትምህርት እንደዚሁ ሁለት ባህሪ አንድ ባህሪ፣ ከሁለት አካል አንድ አካል፣ ከሁለት አንድ አካል የሚሉ ነገሮች ሂፖስታቲስ የሚባለው ትምህርት ላይ አኒ ሂፖስታቲስ እና ኤኒ ሂፖስታቲስ የሚባለው ትምህርት ላይ ልዩነት አላቸው። ሚያፊዚስ እና ዲያፊዚስ በሚለው ትምህርት ላይ ልዩነት አላቸው። ፕሮሶፒክ ዩኒየን እና ሃይፖስታቲክ ዩኒየን በሚባለው ትምህርት ላይ ልዩነት አላቸው። በጥንት 431 የንስጥሮሳውያን እና ቄርሎሳውያን በሚባለው ግሩፕ ላይ ማለት ነው። ቄርሎሳውያን የሚባሉት አብዛኛውን የእስክንድሪያ መተርጉማን ናቸው። እነዛኞቹ ደግሞ አንጾኪያ ትምህርት ቤቶች ደግሞ የነበረው የራሱ ነው። አንደኛው የአርስጣጣሊስን መሰረት ያደረገ ነው። አንደኛው ደግሞ የአርስቶትልን መሰረት ያደረገ ቤዝዶን ፊሎሶፊካል አስፔክት ነው አጀማመሩ ራሱ ማለት ነው። ኤኒዌይ ብዙ ነገር አልኩሽ፣ ይቅርታ። እንግዲህ ጊዜ ሰተሽ ያያቸው እነዚህን ነገሮች። እሺ አያለሁ፣ አነባቸዋለሁ። አመሰግናለሁ።
ጀዛከላ ኡስታዝ። ኪሙን ጥያቄ ጠይቅ እሺ። ከሌሎች ደግሞ ሌሎች ወንድሞችን እናስገባ ኡስታዝ። ሰዓት አለ ቦታ አለ። ኪን ተቀመጥ። ቡናውን አክትማ ምናምን ትወጣለች እሷ። ያው ገና አወል ላይ ነው ያለችው። አብራክሲስ ስም እንደሷ ነው። አውራ ውስጥ አብራክሲስ እንደዛ ነው መሰለኝ ስሙ። አብራክሲስ እሺ። ሰላም ነው አብራክሲስ? ሰላም ኡስታዝ፣ እንዴት ነህ? ሰላም ነው ሁሉ ሰላም? ደህና ሰላም ነኝ፣ ደህና ነኝ። ማሻአላህ። ኤቲስት ነህ? አይ እኔ ኤቲስት አይደለሁም። አግኖቲስት ነህ? አግኖቲስት ምንድን ነው? አላውቅም። እሱ እንትን አለ በፈጣሪ ሂሳቤ ቴይዝም፣ ኤቲዝም እና አግኖቲዝም እና ዴይዝም ይባሉ አሉ። ሶስቱን አይ ቲንክ አራተኛው ይቅርና ሶስቱን ያዛቸው ዝም ብለህ። ቴይዝም ማለት በፈጣሪ መኖር የሚያምኑ ቴይዝም ይባላሉ። ቴይዝም የሚባለው ኮንሴፕት ማለት ነው በፈጣሪ መኖር። ቴይዝም የሚባሉት ደግሞ ወደ 4 ክፍል ይከፈላሉ። ራሱ ሞኖቲዝም፣ ዱዋሊዝም፣ ፓንቲዝም እና ፖሎቲዝም ይባላሉ ማለት ነው። ሞኖቲዝም ማለት አምላክ አንድ ነው ብሎ የሚያምኑ ናቸው። ፖሎቲዝም ማለት አምላክ ብዙ ነው ብሎ የሚያምኑ ናቸው። አምላክ 2 ነው፣ ክፉ አምላክና ደግ አምላክ አለ ብሎ የሚያምኑ ዱዋሊዝም ይባላሉ። ከዛ ደግሞ ፓንቲዝም ማለት ደግሞ ሁሉን ነገር አምላክ ነው፣ በሁሉ ነገር ውስጥ አምላክ ይኖራል ብለው ሁሉን ነገር አምላክ የሚያደርገው ትምህርት ፓንቲዝም ይባላል ማለት ነው። ሞኖቲዝም የሚባሉት የሚከተሉት 3 ናቸው። አብርሃሚክ ይባላሉ፣ ክርስቲያኒቲ፣ ኢስላም እና ጁዳይዝም። በክርስቲያኒቲ ደግሞ ያለው የሞኖቲዝም ኮንሴፕት በ3 ይከፍሉታል። አንደኛው የመጀመሪያው ዩኒታሪያን ይባላሉ፣ ሁለተኛ ቢኒታሪያን፣ ሶስተኛ ደግሞ ትሪኒታሪያን ይባላሉ። ዩኒታሪያን ማለት አምላክ ዋን ኤሰንስ ብቻ ሳይሆን ዋን ፐርሰንም ነው ብለው የሚያምኑ ናቸው። አምላክ ኤሰንሱ አንድ ሲሆን በፐርሰን ደረጃ 2 ነው ብለው የሚያምኑ ቢኒታሪያን ይባላሉ። ትሪኒታሪያን የሚባሉ አሉ። እንዲህ አይነት ነገሮች አሉት እና ኤቲዝም የሚባለው ደግሞ አምላክ የለም ብለው የሚያምኑት ኤቲዝም ይባላሉ። የቴይዝም ተቃራኒዎች ናቸው። አግኖቲዝም ማለት ደግሞ አግኖ ማለት ራሱ ኖስቲስ የሚባለው ነገር ማወቅ ከሚለው ቃል አግኖ ማለት ተቃራኒ ነው፣ አለማወቅ ነው። አምላክ ይኖርም አይኖርም አናቅም። ሊኖርም ይችላል ላይኖርም ይችላል። ማስረጃ የለንም፣ ያረጋገጥነው ነገር የለም፣ በአይናችን ያየነው ነገር የለም። በቃ ካየን አለ እንላለን። አለም ለማለት የለም ለማለት ማየት አለብን። ስለዚህ አላየውም አላረጋገጥኩም በቃ አለቀ ብለው የሚሉ ናቸው እና እንዲህ አይነት ነገሮች ናቸው። አንተ ከየትኛው ነህ? እኔ አምላክ አለ ብዬ ነው ማስበው። አንድ አምላክ አለ ብዬ ነው ማስበው። መጀመሪያ መሰረቴ ክርስቲያን ነው፣ ግን በክርስትና አስተምሮትና በመጽሐፍ ቅዱስ ያው ይጋጭብኛል እና አንድ አምላክ ግን አለ ብዬ ነው ማስበው። ነ ማሻላ ትልቅ ነገር ራሱ ማለት ነው። ስለዚህ እንትን የሆነች ልጅ ፌስቡክ ላይ ምን አለች? የሙስሊሞችን አምላክ አልቀበልም አለች እና ለምን ስንላት ምን አለች? አምላክ አንድ ቀን ቢሞት ጉዱ ነው የሚፈላው አለች እና አንደኛው ግን በእኛ ግን 3 ስለሆኑ በአካል አንደኛው ሲሞት አንደኛው ራሱን ቢያጠፋ እንኳን አንደኛው ይኖራል አለች እና እንዲህ አይነት የተወዛገበ ትምህርት በጣም ከባድ ነው ራሱ እና አንድ አምላክ አለ በማለት ትልቅ ነገር ነው ራሱ። ውስጥ ራሱ የሚቀበለው ነገር ያ ነው። አንድ ፐርሰን አለ፣ አንድ አካል አለ፣ ወይም ደግሞ አንድ አምላክ አለ፣ አንድ ፐርሰን ነው እና ነቢያቶችም ሲያስተምሩ የነበሩት ይህንን ነው። እኛ የምንለው እንደዛ ነው። ራሱ ከጥንት የነበሩ ነቢያቶች በአጠቃላይ የሚያስተምሩት የአንድ አምላክ አስተምሮት ነው። ግን ነቢያቶች እና ሐዋርያቶች ያላስተማሩትን ትምህርት ነው ክርስትና የሚያስተምረው እና አንድ አምላክ አለ ብላችሁ ባስተማሩበት አፋቸው ውልብ ብሎባቸው አንድም 3ም ነው ብለው ተናግረው አያውቁም ራሱ ብለን ነው የምናምነው እና ከጥንት ጀምሮ የነበረው አንድ አምላክ ነው ብለን ነው የምናምነው። ኦሪት ዘዳግም ምዕራፍ 6 ቁጥር 4 ላይ ሽማ እስራኤል ያህዌ ኤሎሃይኑ ያህዌ ኻድ ይላል። እስራኤሎች ስማ አምላካችን ያህዌ አንድ ያህዌ ነውና ይላል። መጽሐፈ ኢዮብ ምዕራፍ 31 ቁጥር 15 ላይ እኔ በማዕፀን የፈጠረ እርሱን የፈጠረ አይደለምን? በማዕፀን ውስጥ የሰራኝ አንድ አይደለምን አለ። ዘካርያስ ምዕራፍ 14 ቁጥር 9 ላይም ያህዌ በምድር ሁሉ ላይ ይነግሳል፣ በዛን ጊዜ ያህዌ አንድ ስሙም አንድ ይሆናል አለ። ትንቢተ ሚልክያስ ምዕራፍ 2 ቁጥር 10 ላይ ለሁላችን አንድ አባት ያለ አይደለምን?
አንድ አምላክ የፈጠረን አይደለምን ይላል። ስለዚህ 4 ቦታ አምላክ አንድ ነው የሚል ጥቅስ ብሉይ ኪዳን ላይ አለ ማለት ነው። ወደ 16 የሚደርስ ጥቅስ ደግሞ አዲስ ኪዳን ላይ አምላክ አንድ እንደሆነ ይናገራል። ማርቆስ 2:7 ላይ ብትመለከተው ከአንዱ ከእግዚአብሔር በቀር ኃጢአትን ሊያስተሰርይ ማን ይችላል ብለው አሰቡ ይላል። ማርቆስ 10:18 ላይም እንደዛ ነው። ስለምን ቸር ትለኛለህ? ከአንዱ አምላክ በስተቀር ቸር የለም አለ ኢየሱስ ያስተምር። ማርቆስ 12:29 ላይም እንደዛ ነው። እስራኤሎች ስማ ጌታ አምላካችን አንድ ጌታ ነውና ይላል። ማርቆስ 12:32 ላይም መልካም ነው መምህር ሆይ አንድ ነው ከእርሱም በቀር ሌላ የለም ብለህ በእውነት ተናገርክ ይላል። የሉቃስ ወንጌል ምዕራፍ 5:21 ላይም ከአንዱ ከእግዚአብሔር በስተቀር ኃጢአትን ሊያስተሰርይ ማን ይችላል አሉ ይላል። ዮሐንስ ወንጌል 5:44 ላይ ከአንዱ ከእግዚአብሔር ያለውን ክብር የማትፈልጉ አለ ኢየሱስ። ሮሜ ምዕራፍ 3:30 ላይ ጳውሎስ ምን አለ? የተገረዘንም ያልተገረዘን በእምነት የሚያጸድቅ አምላክ አንድ ነው አለ። አንደኛ ቆሮንቶስ ምዕራፍ 8:4 ላይ ጣዖት ሁሉ በዓለም ላይ ከንቱ እንደሆነ ከአንዱ በቀር ማንም አምላክ እንደሌለ እናውቃለን አለ። አንደኛ ቆሮንቶስ ምዕራፍ 8:6 ላይ ለእኛስ ነገር ሁሉ ከእርሱ በኩል የሆነ አንድ አምላክ አብ አለን ይላል። አንደኛ ቆሮንቶስ ምዕራፍ 12:6 ላይ አሰራር ልዩ ልዩ ነው፣ ሁሉም በሁሉም የሚያደርግ እግዚአብሔር ግን አንድ ነው ይላል። ገላትያ ምዕራፍ 3:20 መካከለኛ ለአንድ ብቻ አይደለም እግዚአብሔር ግን አንድ ነው ይላል። ኤፌሶ ምዕራፍ 4:6 ላይ በሁሉ የሚሰራ አንድ አምላክ የሁሉም አባት አለ ይላል። አንደኛ ጢሞቴዎስ ምዕራፍ 2:5 ላይ አንድ እግዚአብሔር አለና ይላል። የያዕቆብ ምዕራፍ 2:19 ላይ እግዚአብሔር አንድ እንደሆነ አንተም ታምናለህ መልካም ታደርጋለህ አለ። የያዕቆብ ምዕራፍ 4:16 ላይ ሕግን የሚሰጥና የሚፈርድ አንድ ነው ይላል። ተመልከት እንግዲህ ይሄ አስተምሮት አንድ ነው አንድ ነው አንድ ነው አንድ ነው ነው ብሎ ያስተማሩት። ነገር ግን ውልብ ብሎባቸው አንድም ሶስትም ነው ብለው አንድ ቀን አስተምረው አያውቁም። ለዛ ነው ቁርአን ያንን ነገር ኮንፈርም ያደረገው። ሱረቱ በቀራ ምዕራፍ 2:133 ላይ እንደዛ ነው የሚናገረው። የይስሐቅ የአብርሃም አምላክ አንድ ስለሆነ ነው የሚለው። ሱረቱ በቀራ ምዕራፍ 2:163 ላይም እንደዛ ነው። አምላካችሁ አንድ አምላክ ብቻ ነው ከእርሱ በቀር ሌላ አምላክ የለም ነው የሚለው። ሱረቱ ኒሳ ምዕራፍ 4:171 ላይ አላህ አንድ አምላክ ብቻ ነው ለእርሱ ልጅ ያለው ከመሆን የጠራ ነው ይላል። ሱረቱ ማይዳ ምዕራፍ 5:73 ላይ በእርግጥም ከአምላክም አንድ አምላክ እንጂ ሌላ የለም አለ። ሱረቱ አናም ምዕራፍ 6:19 ላይ እርሱ አንድ አምላክ ብቻ ነው እኔም ከምታጋሩት ነገር ንጹህ ነኝ በላቸው ይላል። ሱረቱ ተውባ ምዕራፍ 9:31 ላይም ሲናገር ምንድን ነው የሚለው? ከእርሱ በቀር ሌላ አምላክ የሌለው አንድ አምላክ ሊገዙለት እንጂ ይላል። ሱረቱ ለዩሱፍ ምዕራፍ 12:39 ላይም እንደዛ ነው የሚለው። አምላካችን አንድ አሸናፊው አንዱ አላህ ነው ይላል። ሱረቱ ለኢብራሂም ምዕራፍ 14:48 ላይ በተመሳሳይ ይደክመሃል እንጂ ካደከመ ወደ 22 ጥቅሶች በቃሌ መናገር እችላለሁ። አላህ በቁርአን ውስጥ አንድ አምላክ እንደሆነ የሚናገሩ ማለት በቃ ይሄ ነው። ነገራችን ላይ ኡስታዝ እንዳላቋረጥ ብዬ እንጂ ይሄ ሁላ ጥቅስ አያስፈልገኝም። ምክንያቱም አንደኛ እኔ ሰው ሁኜ ስፈጠር ይሄ ይገባኛል። ጥቅስ ላይ ስለተጻፈ ምን ስለተጻፈ ብቻም አይደለም። ይህን መረዳት አያቅተኝም። አንድ አምላክ እንዳለ ማለት መሰረታዊ ነገሩ ይሄ ነው። ግን ምንድን ነው ቅድም ብዙ ነገሮች ስትረጋት ነብለኩኝ ከስር ሁኜ ማለት ነው። ይህኔ ጥያቄ ክርስትና ላይ ያስነሳብኝ አንድ አምላክ መሰረታዊ ነገር ቅድም አንተ በአዳም ላይ ከአዳም የወረስነው ኃጢአት የሚለው ነገር ነው እኔንም እምነት እንዳይኖረኝ ያደረገው የመጀመሪያው ጥያቄ ማለት ይሄ ምን ማለት ነው? አንደኛ ምን ይመስላል መሰለ የዘመኑን ፖለቲካ ነው የሚመስለው ክርስትና ያለው አስተምሮት ማለት ነው። ይሄ ማለት ፕሮብሌም ሪያክሽን እና ሶሉሽን ማለት ነው። ፕሮብሌም ትፈጥራለህ አንተ ነው ፕሮብሌም የፈጠርከው። ከዛ በኋላ ደግሞ ሪያክት ታደርጋለህ። ከዛ በኋላ እኔ ሶሉሽን ማመጣለህ። ይሄንን በተአምር አያሳምነኝም እንደ አንድ አምላክ ማለት ነው። ሌላ መዳኛ መንገድ ሊኖር ይችላል ከብዙ አንገድ። ኢየሱስ መጥቶ በአዳም የወረስነውን ኃጢአት ኢየሱስ መጥቶ አዳነን። ይሄ አይገባኝም። ለምን በል አንደኛ በሌለሁበት የአዳምን ኃጢአት ከወረስኩኝ ሳላምን መዳን አለብኝ ኢየሱስ ከሞተ ድረስ ማለት ነው። ነገር ግን ኢየሱስን ካልተቀበልኩኝና ሞቷል ለእኔ ብዬ ካላመንኩኝ አልድንም ማለት ነው። ይሄ ራሱ ሰልፍ ኮንትራዲክት ነው። ቃያ በቂ ነው ማለት ብዙ መልፋት አይጠበቅብህም ነው የምልህ። ነገር ግን ብዙውን ጊዜ እዚህ ጋር የምመጣው እኔ ራሴን የት አገኘዋለሁኝ? የራሴን እምነት የደበደብኩበት አለ። መጽሐፍ ቅዱስ ያነበብኩኝ፣ አስተምሮቱን አነበብኩኝ፣ ፕራክቲሱን አየሁኝ። የራሴ ደግሞ ድምዳሜ ላይ ደርሳለሁ። እስልምና ውስጥ አገኘሁ ራሴን ማለት ነው። ሳነጻጽር ከየትኛውም ሃይማኖቶች ጋር ሳነጻጽር እስልምና ጋር አገኘዋለሁ። ለዛ ነው እናንተ ጋር መጥቼ የምማረው። ውስጥ ላይ የማላውቀው ጥቃቅን ነገሮች በኋላ ላይ ጥያቄ የሚያነሱብኝ ነገሮች ይኖሩ ይሆን የሚለው ነው እንጂ መሰረታዊ ነገሮች ሁላ
መረዳት አለኝ እስልምና ላይ ማለት ነው። አሴም ታይም ደግሞ ያው አንድ ሰው ጋር እየቀጠልኩ ነው ማውቀውን ብዙ ሰው ጋር እንዳይምታታብኝ ኢብራሂም አሁን እዚህ ጋር አልገባም እንጂ ኢብራሂም ጋር ያው ከእሱ ጋር መልሶችን እያገኘው ነው ከኢብራሂም ጋር እና ሳላህ ጋር አንተ ስትኖር አሁን ደስ ብሎ ይገባሁኝና በጣም የምታስተምረው ትምህርት በጣም ተቀባይነት አለው በእኔ ዘንድ ማለት ነው። ለምን ስለማውቀው የኔም ጥያቄ ስለነበረ ማለት ነው። ምክንያቱም እንደዛ አይነት ጋድ ለእኔ ጋድ ሊሆን አይችልም፣ አምላክ ሊሆን አይችልም። እዚህ ጋር ሞታ እኔ በሌለውበት እንዴት ነው እኔም ልሞት የምችለው? ኃጢአት እንዴት ልኖረስ የምችለው እኔ? አንደኛ ባልነበርክበት አላዛርዬ ይሁን ይባል። እሺ አሁን ለምሳሌ ለዛ ነገር ምን ሆነ? ያለ ፍላጎት ኃጢአት ወርሰሃል ተባልክ። የምትሞተውም በአዳም የተነሳ ነው ተባልክ። እሺ ይሁን። ከዛ በኋላ ምን ሆነልህ ብለህ ጠይቃቸው እስኪ። ኢየሱስ ለኃጢአት ሞቶልሃል፣ ሞትን ሞቶልሃል ይላል። ሞትን ከሞተ ለምንድን ነው ሰዎች አሁን የሚሞቱት? ለምንድን ነው ኃጢአት የሚሰሩት? እሺ እነሱ ስላላመኑ ነው። ያመኑ ሰዎች ለምን ይሞታሉ? ለምንድን ነው ኃጢአትና ሞት ያልቀረው? ለምንድን ነው ሞትና ኃጢአት ያልቀረው? ራሱ ደግሞ ኢየሱስ የሞተው የሰው ልጆችን ከዘላለም ሞት ለማዳን ነው ይለዋል። የዘላለም ሞት ለመስጠት ነው። ካሳ ነው፣ ቤዛ ነው፣ ልዋጭ ነው። ኦኬ እንደዛ ከሆነ ለዘላለም ሞት ከሆነ የሞተው ለዘላለም ሞቱ አልቀረም። በሶስተኛው ቀን በእጅ አዙር ለምንድን ነው የሚነሳው? አንተ ዕዳ አለብህ፣ 100 ብር ዕዳ አለብህ አለችኝ ኩዊን። በቃ 100 ብሩን ዕዳውን እኔ ልክፈልለት አልኩኝ እና ለኩዊን በቃ ተይው አላዛርን ማነው አብርሃምን እኔ በቃ እንትን እለዋለሁ ነፃ ወጣዋለሁ፣ ብቻ አንቺ ከስር አስፈችው ዕዳውን እኔ እከፍልለታለሁ ብዬ 100 ብር ከፈልኩና በእጅ አዙር ከኋላ መጥቼ 50 ብሩን ደግሞ አምጪ ብላት ምን ታደርገኛለች? ተመልሳ ነው እስር ቤት የምትከታ አንተን። ተመጣጣኝ አይደለም ቤዛ እኮ እሱ ነው የምልህ። በሶስተኛው ቀን ተነሳ ይለዋል። እሱ ለዘላለም ሞቶ መቅረት ነበረበት እንደነሱ ትምህርት። እሱን ነው የምልህ። ቅድም እንዲሁም እና አደም ጋር እያወራ ነበር። ፎልስ ፍላግ ፌክ ሞት ነው ገብተዋል። አልሞተልኝም፣ ተነስቷል። ኦልሬዲ እኮ እንደምናሳ እያወኪ ከሆነ እኮ ዛሬም ምን ችግር አለ? እሞትልሃለሁ፣ ዝና አገኝበታለሁ በዛው። ይሄ ፌክ ሞት ነው እኮ። መስዋዕት የሚባለው ታዲያ ምንድን ነው ትርጉም? ሞቶ ካልቀራ አንደኛ። ሁለተኛ ነገር ደግሞ እንደሚነሳ እያወቀ ከሆነ የሞተው እንዲህ እኔ 10 ቀን ቆይ ብባል ራሱ ለዚህ ለዓለም ህዝብ ሁላ እሞታለሁ። የምር ለመናገር እንደው በህይወት የሚኖር ከሆነ እንደው ሞቶ የማይቀር ከሆነ ዘመዶቻቸው ምናምን ካሉ ዘመዶቼ ምናምን ማውቃቸው ሰዎች በአጠቃላይ እስካሁን ድረስ እኔ የማውቃቸው ሰዎች ከ1000 በላይ ሰው ሞቷል። እኔ የማውቃቸው ሰዎች ማለት ነው። እንደዚህ ሞተ ሲባል የምሰማው ማለት ነው። እንደዚህ የምታውቀው በትምህርት ቤትም በምንም የምታውቀው ለነዛ ሁሉ መስዋዕት ክፈል ብባል 10 ቀን አይደለም 1 ዓመት ራሱ ሞታለሁ። ወላሂ ነው የምልህ ሞታለሁ ራሱ እንደዛ ከሆነ መስዋዕት የሚከፈል ቢሆን ኖር እና ምን አይነት ድራማ ነው? ምን አይነት ቁማር ነው? እንደዚህ አይነት ቁማር ቅድም ዋሂድ እንዳላቋርጥ እሱን ነው ቅድም ያልኩህ። ከይን ነው የዘመኑ መንግስታት ፕሮብሌም ይፈጥሩና ሪያክት ያደርጋሉ። ከዛ ሶሉሽኑ እኔ ጋ ነው ያለው፣ ይሄን ካላረጋችሁ አላዳችሁም። እንደዚህ አይነት ሲስተም ነው ገብተዋል። ልክ ይሄ መለኮታዊ ሳይሆን የሰው የዘረጋው ሲስተም ነው ይመስለው። ያን ኦልሬዲ ድሮፕ አድርጌያለሁ። እኔ እስልምና ውስጥ ያለውን ማወቅ ነው ፈልገው እንጂ እዛ ጋር ብዙ ምን ማገዱ መፈጃ አይደለሁም። ኖርማሊ ካናሉ አለ አይሰማም። እየተሰማኝ አይደለም። ያዋሂድ ያወራው ነው። አይ ቻናሉ አለ ወይ? የኛ የንጽጽራችን ቻናል የለኝም። ማን ነው የሚለው ንገረኝ። ወይድ የንጽጽር ማህደራ የሚል አለ። ኢምራን ወይ አንዳችሁ ስጡት እስኪ በውስጥ ላኩለት። ራሱ የቴሌግራም ቴሌግራም እንትን የምትልህ ብታገኘው ጥሩ ነው። እዛ ውስጥ ብዙ ጽሁፎች አሉ በዚህ ዙሪያ ላይ ራሱ ብዙ እንትኖች አሉ። ያቸውና ፍርድ ስጥ። ፍርድ ለህሊና ነው። ያጀማ ክርስቲያኖች እዚህ ግሩፕ ውስጥ ካላችሁ ቴሌግራም ላይ ያለውን ቻናላችንን እዩትና ፍረዱ። ራሱ ሀቁን አመዛዝኑ። እውነትን ከሐሰት ለዩ። ቁርአን ፉርቃን ነው ራሱ። እውነትን ከሐሰት የሚለይ ነው። ፍርዱን ለህሊና ነው ራሱ። በንጽጽር እዩት ሁሉን ነገር። እንግዲህ እኛ ዓላማችን ኢላማችን እኛ አዋቂ ሌላውን ደግሞ መሀይም የማድረግ እኛ ራሳችንን ማኮፈስ ማተለቅ እና ሌላውን ማዋረድ በፍጹም አይደለም። ሰዎች ነፃ እንዲወጡ እንፈልጋለን። ፍትሃዊ ሃይማኖት ነው እስልምና። ሰምና ወርቅ የያዘ ቅኔ ነው ብለን እናምናለን። ሰሙ ሀቅ ነው፣ ወርቁ ደግሞ ፍትህ ነው ብለን ነው የምናምነው። እና እዩትና ፍረዱ ራሳችሁ ለዲናችሁ። እኛ ዓላማችንም ኢላማችንም ሰዎችን ከጀሃነም ነፃ እንዲወጡ እስልምና ላይ ያለው የፍትህ እንትኖች አሉ። ራሱ ሰዎች አሁን ለምሳሌ ሪሳላ መልእክቱ ባይደርሳቸው ምን አይነት ፍርድ ነው የሚፈረድባቸው? ይፈረድባቸዋል ወይስ
የአእምሮ ጤነኛ ያልሆኑ ሰዎች ምንድን ነው ያላቸው? መልእክቱ ያልደረሳቸው ሰዎች፣ ሳያውቁ መጥፎ ነገር የሚሰሩ ሰዎች እንዴት ነው የሚለው በጣም የሚገርም ትምህርት ነው እኛ ጋር ያለው። ሲጀመር ቁርአንና ሀዲስ የመጣው እኛ ጋር የሰው ልጆች አእምሮ ፕሮሰስ ማድረግ በሚችልበት ኦፕሬት ማድረግ በሚችልበት ፈንክሽናል ሴቲንግ እና ፕሎት ባለበት መልኩ ነው የሚመጣው። አይገባህም የሚባል ነገር የለም። አይገባህም እየተባለ እንደገና ደግሞ ትጠየቃለህ፣ ገሃነም ትገባለህ። እኔ ባልገባኝ ነገር እንዴት ነው ገሃነም የምገባው? እንዲህ አይነት ትምህርት የለም። የተወሳሰበ ነገር ፈጣሪ አያመጣም። የተወሳሰበ ትምህርት ፈጣሪ አያመጣም ለሰው ልጆች። ያወሳሰበው የኢየሱስን ትምህርት ሰዎች ከፓጋን ትምህርት ጋር ፓጋን ሚቶሎጂ ጋር ከግሪክና ከሮም ጋር ሲቀላቀሉት ነው ያኔ ጉድ የፈላው። ፍልስፍና ውስጥ ቁጭ ብለው ፊሎሶፊካል አስፔክት እናደርጋለን ብለው እንረቀቃለን ብለው ነው ማርያም አይኗ ነጭ ናት ወይስ ጥቁር ናት እያሉ እኮ ግብፅ ውስጥ ሲጣሉ እኮ ነው እስልምና 90% ሙስሊም ሆኖ ወርድ ኦፍ ማውስ ፐብሊሺቲ የሚባል ዳዋ አለ። በዛ ሙስሊሙ እንትን ይላል፣ ክርስቲያኖች እርስ በርሳቸው ይጣላሉ። አንድ ዲያፊዚስ ይላሉ፣ ሚያፊዚስ እያሉ እንደገና ደግሞ ሂፖስታቲስ በሚባለው ነገር ላይ አን ሂፖስታቲስ ወይስ ኤን ሂፖስታቲስ በሚባል ሁለት ባህሪ አንድ ባህሪ ዲያፊዚስ፣ ሚያፊዚስ፣ ሞኖፊዚስ እያሉ ሲጣሉ የፕሮሶፒክ ዩኒየን የሃይፖስታቲክስ ዩኒየን እያሉ ሲጨቃጨቁ ሲነታረኩ እንዳለ ይሄ አሁን የሙስሊም ሀገሮች የምትሏቸው በአንድ ወቅት የክርስቲያን ሀገር ነው የነበረው። ቱርክን ተመልከቷት። ራሱ ኒቄያ የምትሉት ኤፌሶ የምትሉት ከልቄዶ የምትሉት ቆስጠንጢኒያ ጉባኤ የሚባሉ የተካሄዱት ቱርክ ውስጥ ነው። ግን በቃ ሲጨቃጨቁ ሲነታረኩ መሀል ላይ ግን አምላካችን አላህ ረሱል ሰለላሁ ዐለይሂ ወሰለምን አስነስቶ ነብይ አድርጎ አስነስቶ ሪሳላውን አመጣ። ሰሃባዎች መጡ፣ ትምህርቱ መሰራጨት ጀመረ። በኋላ ላይ ግን መጨረሻ ላይ ሲነቁ 90% ሙስሊም ሆኖ ነው የሚያገኙት ራሳቸው። ይሄ ሁላ የሆነው ነገር ምንድን ነው? ፍሬ የሆነ ነገር ህይወት የሆነ ነገር ትምህርት ስለሌለ ነው፣ ስለተቀላቀለ ነው፣ ትምህርቱ ስለተበረዘ ነው። ማርያም አይኗ ነጭ ነው፣ አብርሃም አይኗ ማርያም ነጭ ናት ወይስ ጥቁር ናት እያሉ ይከራከሩ ነበር ግብፅ ውስጥ። ምን አገባቸው? ራሱ ምን ይጠቅማል? አሁን አዳም እምብርት አለው የለውም? አብርሃም አለ ወይ? እየሰማሁ ነው። አዳም እምብርት አለ ወይስ የለውም? ኧረ እኔ እንጃ። ምን ያደርግልሃል? እነሱ ይጨቃጨቁበታል። እኔ እኮ አሁን እኮ አዳም እኮ ሰው ነው፣ ምን ያደርግልኛል? አሁን እኔ ማመልከውን ፈጣሪ ነው ማወቅ የምፈልገው እንጂ ሌላው እኮ የነስኩ ዲቴል እኮ ነው እኮ። እምብርት አለው ያሉ ሰዎች እንደ እምብርትማ ካለው እንትን አለ፣ እትብት መቆረጥ አለበት ምግብ እንትን። እሱ ደግሞ ከእናት ነው የሚመጣው። እናት የለውም እትብት የለውም ይላሉ። አይ ሰው ከሆንማ እትብት አለው። ለምን ታዲያ እኛ እሱን እንዴት እንመስላለን? እትብት ከሌለው እምብርት ከሌለው በቃ እንዲህ እንደሚጨቃጨቅ። እኔ አሁን አዳም እምብርት ይኑረው አይኑረው ለእኔ ምን ይጠቅመኛል? ቢኖረውም ባይኖረው ምንም። ማርያም አይኗ ነጭ ይሁን ጥቁር ይሁን ቡኒ ይሁን ምንም ያጨቃጨቅ ነገር አይደለም። ግን ይደባደቡበታል። እነሱ ሲደባደቡ ነው የሚሉት። ምታይ ይደባደባሉ። ጥርሱን አሁን ዲዮስቆሮስ አሁን ሚያፊዝ በማለቱ ነው ጥርሱን እንትን ያሉት። እመን አትመን ጥርሱን አራግፎ ፀጉሩን ነጭተው ምናምን ነገር ነው ያባረሩት። የአሌክሳንድሪያ ኤጲስቆጶስ የነበረውን ዲዮስቆሮስ የሚባለው እነ ሊዮን የሮሙ ኤጲስቆጶስ የነበረው 451 የኬልቄዶን ጉባኤ ነው የምነግርህ ራሱ ገብቶኛል። አንድን ነገር ሲያሽሞነሙኑ በነገራችን ላይ ሌላ ነገር ለማምጣት ነው እኮ አሽሞንሙኑ ነው። ያው አራተኛ ፈጣሪም ሊያመጡሉ ይችላሉ። 325 የነበረውን የኒቅያ ጉባኤ ላይ አሪዮስ መጽሐፈ ምሳሌ 8:22 ላይ ቃናኒ ማለት ፈጠረኝ ማለት ነው ብሎ ኢየሱስ ፍጡር ነው ብሎ አላቸው። ቃናኒ ማለት ፍጡሩ ፈጠረኝ ማለት ነው። የዙም ፈጠረኝ ጊዜ መቅደመ ተግባሩ ነው የሚለው ጌታ እኔን ፈጠረኝ ነው የሚለው ራሱ። የአዲሱ መደበኛ ትርጉሙም የ1980 ትርጉም ተመ እና ፈጠረኝ ይላል እና ፍጡር ነው የእሱ አርጊመንት የነበረው። መጨረሻ ላይ በቃ አንዱ ከኤጲስቆጶሳት መካከል 318 ኤጲስቆጶሳት ነው ከተለያየ ዓለም የመጡት። ከመጡት መካከል አንዱ ግሎ በጣም በቃ ማለት ረጋ ያለ ነው። የሊቢያ ሰው ነው አሪዮስ ማለት በጣም ኢንተሌክቹዋል። መጨረሻ ላይ ማሳመን ሲያቀተው በጥፊ ያጮለው ይዘው። የሚገርም ነገር ወላሂ የራሳቸው ታሪክ ላይ ነው እኮ ያለው። በጥፊ ነው ያጮለው መጥቶ። ከአንድ መንፈሳዊ ሰው እንዴት ይጠበቃል? ከአንድ ኤጲስቆጶስ እንዴት ይጠበቃል? ማለት የምታወራው መንፈሳዊ ነገር ነው ራሱ። ምንድን ነው አግሬሲቭስ መሆን ራሱ በዚህ መልኩ ማለት ነው። ሰውየውን መርዳት ካልቻልክ ወደ ጥፋት እየሄደ ከሆነ የምታክ ከሆነ ለምንድን ነው የምትማታው? ራሱ በእንደዚህ አይነት ህይወት ያሳለፉ ሰዎች ናቸው እና እኛ እናውቃቸዋለን። ምንም አዲስ ነገር የለውም እና ለዛ ነው አንተ አይገርምም ራሱ ባትሆን ነው የሚገርመኝ ክርስትናን። እና
ኢንሻላህ እስልምናን ጊዜ ሰተህ መርምር። አላህ ያለ ቀን ደግሞ ኢንሻላህ አላህ ሂዳያ ይወፍቅህ። አይ እኔ እንኳን ቆየሁ። እኔ እንኳን ለማመን ሞከርኩኝ እኮ ሞከርኩኝ፣ ግን የሚሆን አይደለም ለእኔ ተፈጥሮ የሚሆን አይደለም ቶታሊ ማለት ነው። ምክንያቱም ዝም ብሎ እንዴ ብዙ ነገር ማንሳት ይቻላል። አንድ ብቻ አይደለም ማለት ነው ማንሳት እርስ በርሱ የሚጋጭ መጽሐፍም እኔ ነው ብቻ ብሉይ ኪዳንና በትንሹ እንኳን አዲስ ኪዳን ላይ ያለው እግዚአብሔር እኮ በጣም ፖላር ኦፖዚት ናቸው እኮ። ፖላር ማለት ነው ሁለት እግዚአብሔር ያለ ነው ይመስልክ። ያኛው በጣም ጎሪላ ፋይተር ነው ይመስለው ብሉይ ኪዳን ላይ ያለው። ይሄኛው ትንሽ ይሻላል፣ ለስለስ ይላል። ኤኒዌይስ ያን እንኳን ድሮፕ አድርጌዋለሁ። አንዳንድ ነገሮች እዚህ ጋር ያለውን ነገር ያው እናውቃለን። ኦልሞስት እኔ እስልምና ውስጥ ነው ራሴን ማገኘው ብዙውን ጊዜ። ግን አንዳንድ ነገሮች አሉ አይደል፣ ማህበራዊ ህይወት አለ፣ ምን ዝግጅት አለ ምናምን እንጂ እንትን መቀበላችን አይቀርም። በሀሳባችን እኮ ተቀብለናል። የግድ ቃል መግባት ግን አለብን ደግሞ። ያ ነው ያለው ዋሂድ። ኢንሻላህ ችግር የለውም ራሱ ማለት ነው። ጠዋት ተነግሮ ማታ የሚጠፋ ነው እኮ ስላሴና ነገረ ክርስቶስ ትምህርት በጣም ነው የሚገርመው ራሱ። በነገራችን ላይ እኔ ሞትን የሞትኩት ማለት ነው ያንን አዎ ብዬ የተቀበሉ ቀን ነው የስላሴን አስተምሮትና ከአብ ውጭ ያለውን ፈጣሪ ነው ብዬ የተቀበሉ ቀን ነው የኔ ሞት የሚሆነው እንጂ እሱን ባለመቀበል አይደለም እኔ የምሞተው። ማሰብ አቁም ነው እኮ የሚሉ እነሱ። ማሰብ ካላቆም ከይገባህም ነው የሚሉ እና ጠዋት ነግረሁ ስለ ስላሴ አንድም ሶስትም ነው ብለው ነግረሁ በስም በአካል በግብር ብለው ከዛ ማታ ላይ እሺ ተመስገን ጌታዬ ብለህ ልጸልይ ስተኛ ከዛ በኋላ ወደ ማን ነው የምጸልየው ትላለህ ራሱ። እና አንዳንዴ መንፈስ ቅዱስ እንረሳው ነበር እኔ እና ስጸልይ ወደ ሶስቱም እና አካፍላቸዋለሁ እና ደቂቃውላ የሚይዝላቸው ሰዓት ነበረኝ ራሱ ነገር ማለት አንደኛው ማዳላት የለብኝም እና ይጭ የሆነ ሰዓት ላይ ደግሞ ኢየሱስ ይሻላል፣ በቃ ወደ ኢየሱስ ይሻላል መጸለዩ እና የትኛው ግራ ይገባዋል ራሱ። እና መንፈስ ቅዱስን አንድ ቀን ረስቼው የሚገርም ነገር አንድ ቀንም ራሱ እንትን ብዬ አላውቅም። ይቅርታ አድርግልኝ ያልኩት መንፈስ ቅዱስን። ሶስት አካላት ናቸዋ። ሶስት አካላት ከሆኑ እንደዛ ነው። አዎ ረስቼው ማለት ነው። እና አሁን አደምና ኪዊን እና አንተ ሶስት ፐርሰኖች ናችሁ። በአካል ሶስት ናችሁ። ስለዚህ አሁን ሳወራ አንድ አድርጌ ላወራችሁ አልችልም መቼም። እያንዳንዳችሁን እኩል ማድረግ አለብኝ እና ሳመልክ እኔ ማደርገው የነበረው ሶስት አካላቶች ነበሩ። ከዛ በኋላ ብዙ ጊዜ ወደ ወልድ እንትን እላለሁ፣ ከዛ አብን እላለሁ። ከዛ የሆነ ሳለ ትዝ ሲለኝ መንፈስ ቅዱስ እረሳዋለሁ እና እኔ ምን አልኩኝ መሰለኝ የሆነ ሳለ ይቅርታ አድርግልኝ ያልኩት። ይቅርታ አድርግልኝ በቃ የኔ ችግር ነው ምናምን አልኩና በቃ በደቂቃ ሁላ እንዴት ነው የሚያዘው ምናምን አልኩኝ እና የሆነ ሳለ ግራ አጋባኝ እና መጨረሻ ላይ እንደዚህ የተወሳሰበ ወደ መንፈስ ቅዱስ የጸለየ ማን ነው ምናምን አልኩና በቃ ይቅርብኝ አልኩና ኢየሱስ ይሻላል አልኩኝ። ኢየሱስ ይሻላል በቃ እንትን ካለም በቃ ኢየሱስ ጠቅልሎ ያዛል። ኢየሱስ ራሱ እዚህ እያለ እኮ በጣም ረስቶት ነበር እኮ ማለት ሁሉ ጊዜ ሪፈር የሚያደርገው ወደ አብ ነበረ። አይተህ ከሆነ መጽሐፍ ቅዱስ ላይ ማለት የትም ቦታ እና አሁን ሶስት ናቸው። መጨረሻ ላይ ሉቃስ 6:12 ላይ ሳነብ እሱ ራሱ ደግሞ ኢየሱስ ራሱ ሌሊቱን ሙሉ ወደ እግዚአብሔር ሲጸልይ ያደረ ይላል። እስቲ ድገሞ ሉቃስ 6:12 ምን ይላል? ሌሊቱን ሙሉ ወደ እግዚአብሔር ሲጸልይ ያደረ አለ። እንዴ የሚጸልይ አካል ጋር ነው እንዲህ ሲጸልይ የነበርኩት አልኩኝ የሆነ ዛሬ። በጣም ያስደነገጠኝ ወላሂ ስልህ በጣም ያስደነገጠኝ በህይወቴ እንደዚህ ጥቅስ አስደንግጦኝ አያውቅም። የሉቃስ ወንጌል ምዕራፍ 6:12 ላይ ያለ ሌሊቱን ሙሉ ወደ እግዚአብሔር ሲጸልይ ያደረ ወደ የሚል ፕሪፖዚሽኑ ላለ ወደ እንዴ ራሱ ጸላይ ነበር እንዲህ አልኩኝ። ወይ ጉድ አልኩኝ። እንደዛ በቃ እና ግራ ያጋባል። ከዛ አምላክ ነው ሰውም ነው ይለዋል። የሆነ ሰዓት ላይ ደግሞ እንትን ሲል ታያለህ፣ ሲተኛ ምናምን ታያለህ። ሐዋርያቶች መጥተው ሲቀሰቅሱት እንደገና ደግሞ በግርግም ሄዶ ሲተኛ ህፃን ሆኖ ምናምን ነገር በአምላክ ፊት አደገ ይላል። እንደገና ደግሞ ሉቃስ 2:24 ላይ ደግሞ በጌታ ፊት ሊያቆሙት ወደ ኢየሩሳሌም ወሰዱት ይላል። ጌታ ማለት ወደ ጌታ እኮ ነው የወሰዱት፣ ማርያምና ዮሴፍ ማለት ነው። ህፃን ሆኖ ወሰዱት ይላል። ምን አይነት የሚያምታታ ነገር ነው! አንዴ አምላክ ስትለው አንዴ ሰው፣ አንዴ ስትምትል በቃ እንደዚህ የሆነ ስብጥር የሆነ ነገር ጉራማይሌ የሆነ ነገር ጠዋት ተነግሮ ማታ ላይ ሲረብሽ ያድራል ራሱ። አይ ሰው ሆነ አምላክ ብትለው ሁሉን ሰውም እኮ መሆን አልችላም እኮ። ኢየሱስ እኮ እስራኤላዊ ነው አንዱን ቦታ ወክሎ፣ ሴም ታይም ደግሞ አንተ ዩኒቨርስን ያው ማይረዳም ሰው ነው እንደዛ የሚለ ይህን ያክል ቫስት የሆነ ዩኒቨርስ ለሰዎች ምድር ላይ የተላከውን አንድ አካል ፈጣሪ ነው ብለህ ስታስብ እንዴት ነው? ሳይንስ እኮ ብዙ ደርሷል አይደል? አሁን ስንትና ስንት ጋላክሲ ያለበትን ለምድር ነው የተላከው ኢየሱስ። ኦል አባውት ሂውማን ቢንግ ነው በቃ።
አለቀ። እኔ ፈጣሪ ከዛ በላይ ነው። እንግዲህ አላህ ጽናቱን ለእኛ ሚስጠን፣ ለአንተም ሂዳያውን ይወፍቅህ። ምን አልከኝ ኢምራን? አይ እዚህ ጋር ለማስታወስ ያክል ጀማ ኡስታዝ ሲጸልይ ብትሰሙ ትደነግጣላችሁ። ወላሂ ድሮ ማለት ነው። እና እቺን ያህል ለመናገር ፈልጌ ነው ኡስታዝ። ሪካርዶ ሰምቼ ሲጸልይ ማለት ነው በጣም ገርሞኝ ነበረ። እሱ ልንገራቸው ብዬ ያልሰማችሁ ካላችሁ ያው የድሮ ሪካርድ ነው። አይ ቲንክ አይደለ ኡስታዝ? ፓርቶክ ላይ መሰለኝ። እኔ ምን አውቃለሁ እና እኔ ምን አውቃለሁ። እንደዛ ያልኩ ስም ይታጠፋሉ። ኧረ ኡስታዝ ለማስታወስ ያክል ነው። ቀጥሉ እንግዲህ። ቆይ ላሰማቸው እኮ አለኝ እኮ እኔ ላሰማችሁ። እሺ ደስ ይለናል። ላሰማችሁ አለኝ። ቆይ ማስታወቂያ ነው። ጌታዊ ተባረክ፣ ጌታዊ ተመስገን። ስለነበረን ጊዜ ስለነበረን ቆይታ እናመሰግናለን። ስለዚህ ወበም እናመሰግናለን። አምላኬና አባት ሆይ ስለ አገልጋዮች፣ ስለ ቤስትም፣ ስለ ለገሰም፣ ስለ ጥላሁንም፣ ስለ ሜክሲፉልም፣ ስለ ኢትዮቤቲ፣ ስለ ሁሉም አድሚኖች ጌታዊ ክበር። አምላኬና አባት ሆይ በዚህ ሩም ውስጥ ስለሚደረገው ስራ የሰዎች ጥያቄ የሰዎች እረፍት ነውና አምላኬና አባት ሆይ ነገሮች ሁሉ ከአንተ በአንተ ለአንተ እንዲሆን እንጸልያለን። አምላኬና አባት ሆይ ቃልን ደጅ ክፈትልን፣ ለሚያዳምጠውም የማስተዋል በሮች ይከፈቱ፣ ያስተውሉ ዘንድ አይምሯቸውን ከፈትላቸው ተብሎ ተጽፏልና የማስተዋል በሮች ይከፈቱ። አምላኬና አባት ሆይ ክርስትናን ሊቃወም ሊያጠፋ የሚነሳ ማንኛውም የእስልምና መንፈስ በጌታ በኢየሱስ ስም የተመታ ይሁን። አምላኬና አባት ሆይ ቀሪውን ጊዜ አንተ ተረከብ። ነገር ሁሉ ከአንተ በአንተ ለአንተ ነውና ለአንተ ብቻ ከዘላለም እስከ ዘላለም ክብር፣ ምስጋና፣ አምልኮ፣ ሉዓላዊነት፣ ልዕልና፣ ገናናነት፣ ባለጸግነትም ህይወትን ከዘላለም እስከ ዘላለም በዙፋን ላይ የተቀመጥከው ለአንተ ብቻ በጌታ በኢየሱስ ስም ይሁን፣ አሜን። የእስልምና መንፈስ በጌታ በኢየሱስ ስም የተወጋ ይሁን ምናምን ይላል ወይድ በፊት ማለት ነው። ኡስታዝ ክርስቲያን ነበርክ እንዴ? ታዲያ እንዴ የማሰማ እኮ እሱን ነው እኮ ወጋው፣ በጌታ በኢየሱስ ስም ወጋው ምናምን የሚለው እኮ ወይድ እኮ ነው። ያንተ ነው እንዴ? አዎ ሌላ ላሰማ አንዱ ሌላ ላሰማ። በጣም የመሐመድ መንፈስ፣ የእንትን መንፈስ፣ የቁርአን መንፈስ፣ የአዲስ መንፈስ የተወጋየው ምናምን ምልበት ሁላ አለ። ያሰባቸው ስታውስ አለኝ አሰማቸው የቡኻሪ መንፈስ የሱንን አቡ ዳውድ መንፈስ ስላለው ራሱ ስሙት እያወጣሁላቸው ሊንክ ምናምን እንዳትልክ እሺ። ምንም ነገር አይጠቅማቸው ልከውም ስታዚ ጀስት እኔ በውስጥ አይቼው ነው እንጂ አለክላቸው። ቁርአንን ልዋጋ መጥቼ ነው ተማርኬ የቀረሁት እኔ። የሚገርም ማለት አሸነፈኝ። ላሰማቸው ስታዝ አሰማቸው
ክበር ውሰድ አምላኬና አባቴ ተመስገን እኔም የቃልን ደጅ ክፈትልኝ ጌታ ሆይ ለሚሰሙትም የማስተዋል በሮችን ክፈት ያስተውሉ ዘንድ አእምሯቸው ከፈተላቸው ተብሎ ተጽፏልና በጌታ በኢየሱስ ስም አሁን የማስተዋል በሮች ይከፈቱ። በጌታ በኢየሱስ ስም የማስተዋል በሮች አሁን ይከፈቱ። አምላኬና አባቴ ማንኛውም በዙሪያችን ያለ በክርስትና ዙሪያ ሆኖ ሊሰራ ሊያውቅ የሚፈልግ የሰይጣንና የአጋንንት አሰራር ሁሉ በጌታ በኢየሱስ ስም የታሰረው በጌታ በኢየሱስ ስም የተመታው በጌታ በኢየሱስ ስም የተመታውን በናዝሬቱ በኢየሱስ ስም የተመታውን በናዝሬቱ በኢየሱስ ስም የታሰረ ይሁን። በናዝሬቱ በኢየሱስ ስም በናዝሬቱ በኢየሱስ ስም የታሰረ የተመታውን ጌታ አምላኬ ሆይ አሁንም የሚመጣ የስህተት ትምህርት የስህተት አሰራር ያልተሰበከው ሐዋርያት ያልሰበኩት ክርስቶስ ያልሰበከው ወንጌል ሌላ ወንጌል በጌታ በኢየሱስ ስም የተመታውን ልዩ ወደ የእንግዳ ትምህርት አምላኬና አባቴ በየዘመናችን የሚመጣ እስልምናው አፍጦ መጥቷልና በጌታ በኢየሱስ ስም የእስልምናው መንፈስ ይመታ። የባህሪ መንፈስ በኢየሱስ ስም ይመታ። የሙስሊም መንፈስ በኢየሱስ ስም ይመታ። የሱና አቡ ዳውድ መንፈስ በኢየሱስ ስም፣ የሐዲስ መንፈስ በጌታ